አሪያ በእኔ ቢሮ ውስጥ ሁል ጊዜ የሆነ ነገር የምትማከሚው ምንድን ነው? አለካማር ምክንያቱም ቢሮ እጅግ በጣም ዝቅተኛ ነው። ደስ የሚል ኤር ኮንዲሽንም አለው። በተጨማሪ ማንም መተው አይረብሽኝ። ምን? እኔ መች ረበሽኩሽ? እርግጥ ነው ታደርገዋለህ። እውነቱን ለመናገር የአንተ ማጉረምረም አሁን ለእኔ እንደ ሙዚቃን ይሰማኝ። በጣም ከደኛ ነሽ። ሰበር ዜና! በኢትዮጵያ ንግድ ባንክ ዋና ቅርንጫፍ ላይ ከፍተኛ ዘረፋ ተፈጸመ። እጅግ አስደንጋጩ ነገር ደግሞ በካሜራ ላይ የሚታየው ሌባ ፍጹም ወጣቱን መርማሪ ማውልን ይመስላል። አለቃ ይህ አንተ ነህ? እኔ አይደለሁም። ታዲያ ሰውዬው የአንተ ፎቶኮፒ ቅጂ ነው ማለት ነው አለቃ? አንድ ሰው እኔን ማንነት ሰርቆታል። የባንኩ ሰራተኞች እንደሚሉት ሌባው ካዝናውን ለማስከፈት የመርማሪ ማውልን ድምፅ ተጠቅሟል። ድምፅም ብቻ ሳይሆን ፊትህንም ተጠቅመዋል። ፊትህንና ድምፅህን ኮፒ ሊያደርጉ ይችላሉ። አይምሮን ግን ኮፒ ሊያደርጉ አይችሉም። ከእውነተኛ ወጣት መርማሪ ማውል ጋር ሐሰተኛውን ለመጋፈጥ ዝግጁ ናችሁ? አሁኑኑ ሰብስክራይብ በማድረግ ሐሰተኛውን ማውል እንድንይዝ እርዱን። አሁንም ወደ ባንክ እንሂድ። አሊያ ያንን ወይን አስቀምጪው። አደጋ ደሱ ከፈለክማ ያይሮንጉ እኮ ያስፈልገኛል። ማረዚ ባይልሽ እሺ፣ ግን ያንን ሌባ ካይዝን መሳት ጋብዘኝ እንዳለመጪ መርማሪ ማውል በቁጥጥር ስር ውለሃል። ጌታዬ፣ ይህ እኮ እውነተኛው ማውል ነው። ምንድን ነው የሚሉት? በካሜራ ላይ ያለው ፊት እኮ ያንተ ነው። አሪያ እውነቱ ያለው ባንክ ውስጥ ነው። እንዳያመልጥ ያዙት። እጅግ ያስደንቃል። እንደ መርማሪ መጥቶ እንደ አስፋተኛ ብን ብሎ እኮ ጠፋ። ወንጀሉን ካልፈጸመ ለምንድን ነው መሸሸው? ምክንያቱም እውነቱ ባንኩ ውስጥ ስላለ ይመስለኛል። ማስረጃውን ተመልከቺ። ተመሳሳይ ፊት፣ ተመሳሳይ ድምፅ። ተመልካቾች፣ ሌባው ፍጹም መርማሪ ማውልን ይመስላል። እውነተኛውን ማውል ከሐሰተኛው ማውል እንዴት መለየት ትችላላችሁ? የሌባውን ግራ እጅ ተመልከቱ። ወጣቱ መርማሪ ማውል ቀኝ እጁ ነው በዋናነት የሚጠቀመው። ሽጉጥ ሲይዝ፣ እስክሪብቶ ወይም ማጉያ መነጽር ሲጠቀም ሁልጊዜ በቀኝ እጁ ነው። ፊትንና ድምፅን መቆረጥ ይቻላል፣ ልማድን ግን መቅዳት አይቻልም። ይህ ማስረጃ በቂ አይደለም። ጥፋተኛ ለማድረግ በቂ ባይሆኑ ጥርጣሬ ለመፍጠር ግን በቂ ነው። ትክክለኛው መልስ ደግሞ ባንኩ ውስጥ ነው ያለው። አሪፍ፣ በጣም አሪፍ። በፖሊስ ዘንድ ማሁል አሁንም ዋናው ተጠርጣሪ ነው። ማሁል እና አሊያ ግን እውነቱን ያውቃሉ። ወንጀለኛው ፊቱን ብቻ አልነበረም የሰረቀው፣ ሙሉ ማንነቱን እንጂ። ግራ እጅ፣ የተቀዳ ድምፅ፣ የተቀዳ ፊት። ሰላም መርማሪ ማውል፣ ስምህንና ፊትህን ተጠቅሜያለሁ። ላደረግኩት ወንጀል ሁሉ ዋጋ ትከፍላለህ። ከቻልክ ያዘኝ። አለቃ፣ ፖሊሶቹ እኮ አሁንም እየፈለጉ ነው። ሙሉ በሙሉ ስሜን ሊያስጠፋው ነው። አይሆንም ጌታዬ፣ እንይዘዋለን። እሺ፣ ፍንጭ እንፈልግ። ጌታዬ፣ ይህንን ተመልከት። ጌታዬ፣ ይህ ሕፃናት ስዕል ይመስላል። አይደለም ማርያ፣ ይህ ለቀጣዩ ጥቃት የተቀመጠ ፍንጭ ነው። ተመልካቾች፣ ሐሰተኛው ማውል በወረቀት ላይ 3 ምልክቶችን ትቶ አልፏል። ዘውድ፣ አልማዝ እና 4 ሰዓት የሚያሳይ ሰዓት። ቀጣዩ ዘረፋ የትኛው ቦታ ላይ የሚፈጸም ይመስላችኋል? መልሱ ቢ ነው። ዘውድ ማለት ሮያል፣ አልማዝ ማለት ጌጣጌጥ፣ ሰዓቱ ደግሞ ከቀኑ 4 ሰዓት ማለት ነው። ሮያል ታሚት ጌጣጌጥ ሹ ከ4 ሰዓት 20 ደቂቃ ብቻ ነው የቀረ። ጌታዬ፣ ይህ ማለት ድግሱ ተሰርዟል ማለት ነው? አዎ ተሰርዟል። አሁንማ ያስመሳይ በግል ያነጣጠረ ጥቃት ነው እየሰነዘረብኝ ያለው። ጌታዬ፣ ዘገየን። እንኳን ደህና መጣ መርማሪ። ቦርሳውን አስቀምጠው። የአንተን ፊት ተጠቅሞ ወንጀል መስራት በጣም ቀላል ነው። አንተ አስመሳይ፣ ፊቱን ከዳይ እንጂ ደረጃውን እንኳን ወሰድክም። ዘው አንተ ፎቶኮፒ ሌባ! እላንትጋት ሌባውን መሆን ማየት ቀላል ክፍል ነው።
አለቃ ማውል ምንም ማየት እየቻልኩ አይደለም። መርማሪ ማውል አሁን ለማምለጥ እንዳታስብ። ምን? ሐሰተኛው እኮ አመለጠ። አሁን እኛ ያየነው አንተም ብቻ ነው። አሊያ ፍንጭ ፈልጊ። ሐሰተኛው ማሁል አልማዙን ይዞ እንደምንም አምልጧል። እውነተኛው ማሁል ግን ድጋሚ በፖሊሶች እጅ ወድቋል። የባንክ ዘረፋውም ሆነ የጌጣጌጥ ሱቁ ዘረፋ ላይ በሁለቱም ፍትህ ታይቷል። እኔ ለምን ይሄን ያትት ወንጀል በክስ ሰራ ነው? እኛም ለማወቅ እየሞከርን ያለነው እሱን ነው። ሰበር ዜና! እውነተኛው መርማሪ ማሁል በፖሊስ ቁጥጥር ስር ውሏል። መርማሪ ማሁል ሌባ ነው? በፍጹም ሊሆን አይችልም። አለቃ አሁን ሙሉ የአዲስ አበባ ህዝብ አንተ የተሳሳተ ነገር ነው የሚያስበው። በጣም ጥሩ። አሁን የአዲስ አበባ ህዝብ በሙሉ መርማሪ ማሁልን ይጠላዋል። መርማሪ ማሁል አሁን በፖሊስ እጅ ይገኛል። ትወናይ እንዴት ነበር? ሐሰተኛው ማሁል መቼም ዜናውን አይቶ መሆን አለበት። በትክክል አሁን መታሰቢን ስለሰማሁ ዜና ይላል። አይነት ሽቶ ነው። አለቃ ላስመልክ መጥቻለሁ። እየጠጣ ነው? አዎ፣ ምክንያቱም ስሪ ተቀነባበረ ነበር። ማለት ቦርሶቹ በከንቱ ዘርፍ የጣንኳቸው? አዎ፣ እንደዚያ ነው። አለቃ አንዳንድ ከዚህ ለማስመለጥ እኮ ትልቅ ዝግጅት አድርጌ ነበር። ጥሩ ጥረት ነው። ጥሩ ጥረት ብቻ በትንሽ ህገወጥ ነው እንደው። ውይ እንሂድ፣ ሌባውን መያዝ አለብን። እነዚህ ፖሊሶችስ? ይደኝ በመጨረሻም የእንቅልፍ መድኃኒቴን የሚያደንቅልኝን ሰው አገኘው። ቀጣይ ጉዟችን ወደ ሱሪያ ቤተ መንግስት ነው። የምግብ ቤት ጉዳይ ጌታዬ፣ አሁን ነገሩ ትኩረት ሳቢ እየሆነ እየመጣ ነው። አሪያ እሺ፣ መጀመሪያ የዋ ቀጥሎ ምግቡ። አለቃ ኢየሱስ ከሬስቶራንት ድረስ አመጣን። የዓለም ተፈጥሮዬ ግን እንዲበላ እያዘኝ ነው። ተፈጥሮሽ መታገስ ይኖርበታል። አረማው ይመሳሰላል። ጌታዬ፣ የአስተናጋጅ እኛን ሲያየው ተንቀጠቀጠኩ። ተመልካቾች፣ ከእነዚህ 3 አስተናጋጆች መካከል ከሐሰተኛው ማሁል ጋር ግንኙነት ያለው የትኛው ነው? 5 ሰከንድ አላችሁ። አስተናጋጅ ቢ ነው። ምክንያትሽ? የጭስ ቦምቡ ላይ ጥቁር ዱቄት ነበረበት። የአስተናጋጅ ቢ ትሪ ላይ ደግሞ ያው ተመሳሳይ ጭስ ይታያል። ልክ ነሽ አሪያ። አሪያ ጌታዬ፣ ባትሪ የትኛውን ነው እኮ ነው? በመጨረሻ መጣ አይደል መርማሪ? አውታው አብቅቷል። አብቅቷል ነው ያልከው? የኔ እቅድ በትክክል ሰርቷል። አሁን ከተማ ሁሉ ጠልቷል። ፊት፣ ስም፣ ዝና ሁሉም ጠፍቷል። እሱ ያንተ ኒውትሮን አሁን በቀጥታ ስርጭት ላይ ነው። ምን? ሰበር ዜና! ታዋቂው መርማሪ ማሁል በጌጣጌጥ ሱቅ ዘረፋ ተከሰሰ። እውነተኛው ሌባ ይሄ ነበር ማለት ነው። መኩረንች ቀላል ነው፣ ሆኖ መገኘት ግን ቀላል አይደለም። ጌታዬ፣ ጀምቡሉን አውልቅ። ተጠርጣሪውም ሆነ ምግቡ አሁን ዝግጁ ነው። አውታው አብቅቷል። እሰሩት። በመጨረሻ ከፍታ ወደ በተላዋ ቃለል ብዬ ነው።